አለን እንዴት ዋላችሁ? ጤና ይስጥልን ክቡራትና ክቡራን ውድ አድማጮቻችን ወያያ መልቲሚዲያ በስራት ኤፍኤም 101.1 ተወዳጁ ጣቢያችን ላይ ትሪቡን 6 ሰዓት በሪቪው ፕሮግራሙን የጀመረው ሚድፊልዷ ከ6 እስከ 8 እንቆያለን። እንደተለመደው በሞንታጃችን ተንደረደርን። ከዛም በኋላ ማራኪ የሬዲዮ ዶክመንተሪ ፕሮግራሞቻችንን አስከትለን ከተለያዩ አጋሮቻችን ከታላላቅ ስፖንሰሮቻችን መልእክቶች ጋር አንድ ሰዓት ያህል ቆይተናል። ከዚህ ሰዓት አንስቶ ደግሞ የፕሮግራማችን አጋማሽ ሃፍ ታይም ላይ እንገኛለን። ከሬዲዮ ስርጭታችን የቀጥታ ስርጭታችን ጎን ለጎን ኤፍሬም የማን ኦፊሻል ላይ በመላው ዓለም ዘመኑ የዲጂታል እንደመሆኑ መጠን በሶሻል ሚዲያ ፕላትፎርሞቻችን ዩቲዩብ ቻናላችን ላይ አለን። ከአበይት ስፖርታዊ ጉዳዮች ጋር እንደ ሁልጊዜውም ጊዜው የአርሰናል ነው። በተለይ አመቱም የአርሰናል ነበረ። አመቱ የአርሰናል ብቻ ሳይሆን የጸና የውጤት ጉዞው ለዚህ ምስክር ነው። ሳምንቱም የአርሰናል ሆኗል። ሰኞ ምሽት መድፉ ከመርሲሳይድ ዝሆን ሎተሪውን ቆረጠ። ማክሰኞ ደግሞ ከሰሜን ለንደን መድፉ የ20 ዓመት ታሪኩን በራሱ የጨዋታ ቀለም ገርስሷል። ከ20 ዓመታት በኋላም ለአውሮፓ ቻምፒየንስ ሊግ ፍጻሜ ማለፉን አረጋግጧል። እሁድ በተለይ ደግሞ የ22 ዓመት የታሪክ ጠባሳውን በሚመጥነው የፊታችን እሁድ ማለት ነው በሚመጥነው የፕሪሚየር ሊግ ዋንጫ ክብር ብዙ ጸንቶ በለፋበት ብዙ ለተባለበት የሊግ ዋንጫ ስኬት ለማጠናቀቅ ከጨዋታ ስታይሉ አንስቶ ሱፐር ማይክ አርቴታና የገኒንግ ፎር ግሬትነስ ወዳጆች በሲዝኑ እጅግ ተደናቂ ፐርፎርማንስ ያሳዩበትን ጉዞ ማራቶኑን ለማጠናቀቅ እጅግ ወሳኙን ጨዋታ ሊፈጸም በተቃረበው ገናና ሻምፒዮና እሁድ ምሽት ከምስራቅ ለንደን ዌስትሃም መዶሻው መንደር ያከናውናሉ። የዴክላን ራይስ እናት ክለብ ነው። አሁን ዴክላን ራይስ ለባለንዶር የሚታጨው የመድፉ የመሃል ሜዳው ዋልታና ማገር ነው። በተለይ ለወርቃማ የውድድር ዓመት ወሳኙ ጨዋታ ለቶፕ ገነርስ ዊ አር ዘ አርሰናል የመድፉ የድል አርማዳ በኮከቦች ገጻችን ሰምተን የመጣ ነው ፕሮግራም ነው። ከአርሰናል ገድል ጋር በተያያዘ በባልደረባ ፍቅር ይልቃል ዩቲዩብ ቻናል ላይም እንደዚሁም ኤፍሬም የማን ኦፊሻል ዩቲዩብ ቻናል ላይ የመድፉ ተደናቂ ጉዞን ከቻምፒየንስ ሊግ ጋር አያይዘን የ20 ዓመት ታሪኩን ሲገረስስ ከ20 ዓመታት በኋላ ልክ እንደ 2006 የስታደ ፍራንስ የባርሴሎናና የአርሰናል አርሴ ባርሳ ያ ጨዋታ በጣም ይታወሳል። ሮናልዲኒዮ፣ ጎቾ፣ ዲያሲስ ሞሬራ፣ ዣቪ ሄርናንዴዝ፣ ኢኒየስታ፣ ሳሙኤል ኢቶን ጨምሮ እነ ቤሌቲ የነበሩበት በጣም የሚደነቀው ባርሴሎና ከራያ ካርድ ጋር ያን ስኬት ሲያስመዘግብ እነ ሜሲ ከዛ ማግስት ነው የመጡት። በአርሰናልም እንደዚሁ የኢንቪዚብልስ የማይሸንፈው ገናናው የቴሪ ዳንኤል ኦነር የሚመራው ቡድን በጣም ወሳኝ ተጫዋቾች ለቀው ከዛ ማግስት እንደገና ኦነር ያምበል ሆኖ እነዛ ያባከናቸው ኳሶች ያስቆጫሉ። ሌማን በቀይ ካርድ ወጣ። ቬንገር በጣም ከባዱን ውሳኔ ወሰኑ በዛ ጨዋታ ላይ። በተለይ አመቱ ሙሉ ያገለገላቸው ማቲው ፍላሚኒን ቤንች በማድረግ በተለይ አሽሊ ኮልን ወደ ሌፍት ባክ መለሱ። ጉዳት ላይ ነበረ። በጣም ድንቅ ፐርፎርማንስ ነበር ፍላሚኒ ያሳየ ነበረው። ከአሌክሳንደር ህለብና የመሃል ሜዳው ሌላ በጣም አፋውጥቶ የሚናገር ኳሶችን በማቀበል ጣጣቸውን የጨረሱ እንቅስቃሴዎችን በማድረግ ይታወቃል። ፋብሪጋዝን ማን ይረሳል? ቬንገር ከኢንቪዚብልስ ማግስት የፈጠሩት ወርቃማ ቡድን ነበር። በንጉሱ ቴሪ ዳንኤል ኦንሪ የሚመራ እነ ቪየራ ያልነበሩበት ነገር ግን እነ ፋብሪጋስ ደግሞ ከነ ቪየራ ሽኝት በኋላ የደመቁበት ቡድን ለቻምፒየንስ ሊግ ፋይናል ደርሶ ነበር። ያ ቡድን የመልካም እግር ኳስ ፍልስፍና አቀንቃኙ የፕሮፌሰሩ ፈረንሳይ ሁለተኛው የመድፉ መንደር ወርቃማው ቡድን መሆን ይችል ነበረ። ከቻምፒየንስ ሊግ ፋይናል ማግስት ኦንሪ ለቀቀ፣ ህሌብ ለቀቀ፣ ፍላሚኒ ለቀቀ፣ ፋብሪጋዝ ለቀቀ። ማን ያለቀቀ አለ? በጣም የሚያሳዝን ነበረ። እነ ቫምፐርሲ አዲባየርን ጨምሮ እነ ሳሚር ናስሪ፣ ባካሪ ሳኛ በተከታታይ የመጡ ተጫዋቾች በተለይ 3 4 5 ዓመታት ያ ቡድን የዓለም እግር ኳስን ለመቆጣጠር የሚያስችለው አቅም ነበረው። እነ ቱሬ የነበሩበት ቡድን ከግብ ጠባቂው ሌማን ጋር በሰሚ ፋይናል በተለይ ሪኬልሜ ኤሊው አርጀንቲና የኮከብ ፔናልቲ የሳተበት የቢጫ ሰርጓጆቹ መንደር ኤል ማድሪጋል ፍጥጫ ሁል ጊዜ ይታወሳል ከአርሰናል ጋር። ያንን አልፎ ነው አርሰናል ለባርሴሎና እጅ የሰጠው። ቻምፒየንስ ሊግን በእርግጥ አሸንፎ ያቅም በአውሮፓ ቻምፒየንስ ሊግ አንዴ ብቻ ነው ለፍጻሜም ቀርቦ የሚያውቀው። ያንን የቬንገር አሻራ
ሱፐር ማይክ አርቴታ ደግሞታል። ታሪክ ቀይረዋል። በተለይ ከኖርዝ ለንደን ፎሬቨር በጣም ደማቅ ምሽት ነበረ። አርሰናል ቀለሙን ጠብቆ በራሱ የጨዋታ ቅኝትና ስታይል አሸናፊ የሆነበት ነው። እናነሳዋለን። ከፕሮግራሞቻችን ጋር በተያያዘ ሰፊ ተደራሽነትና በጣም ብዙ አስተያየቶችን አይተናል። ከልብ እናመሰግናለን። ይቀጥል እንላለን። ፍቅር ይልቃል ዩቲዩብ ቻናል፣ ኤፍሬም የማን ኦፊሻል ዩቲዩብ ቻናል ላይ ላይክ፣ ሼር፣ ሰብስክራይብ ካረጋችሁ ከኛ ጋር ደንበኛ ከሆናችሁ የትሪቡን ስፖርት የትም የሌሉ ቀለሞች ሁላ በካርድ ተከፍለው መደመጥ ያለባቸው ቀለሞች ሁላ ታገኛላችሁ ለማለት ነው። ቆንጂት መንገሻ በቴክኒኩ ከኛ ጋር አለች። ኤፍሬም የማን ኦፊሻል ላይ የቀጥታ ስርጭት እያከናወንን እንገኛለን። አሁን ፔዤ ከአርሰናል የአውሮፓ ቻምፒየንስ ሊግ ፍጻሜ ተፋላሚ ሆነዋል። የኤኔሪክ አሻራን በባልደረባይ ፍቅር ይልቃል ፕሮግራም በአሪፍ ሁኔታ ሰምተን መተናል። ኢጎ የወጠራቸው ኮከቦችን ዞር አድርጎ ድንቅ ወጣት ቡድን ገንብቶ ባክ ቱ ባክ የቻምፒየንስ ሊግ ፋይናሊስት ሆኗል። ግንቦት 22 በዶሚኒክ ሳቦዝ ላይ ሀገር ሃንጋሪ ፑሽካሽ አሬና የሚከናወን ጨዋታ ነው። ቻምፒየንስ ሊግ ድሪም ፋይናል መድፉ ከፓሪዚያኑ፣ አርሰናል ከፔዤ፣ ሉዊስ ኤንሪኬ ከሱፐር ማይክ አርቴታ በታክቲክ ጦርነቱ ይፋጠጣሉ። ያ ቻምፒየንስ ሊግ ድሪም ፋይናል በጉጉት ከወዱ ይጠበቃል። አሁን ጊዜው ያርሰናል ነው። አመቱም ያርሰናል ነበረ። የጸና ውጤቱ ለዚህ ምስክር ነው። ሳምንቱም ያርሰናል ሆኗል። ሰኞ ምሽት ዝሆን ሎተሪውን ኤቨርተን ቆርጦለታል። እሁድ ደግሞ ከምስራቅ ለንደን አርሰናል የ22 ዓመት ልፋቱን በክብር ለማጠናቀቅ ወሳኙን ጨዋታ በድል ለመወጣት ሞራሉም ስነ ልቦናውም ድሉም ሁሉም አድናቆት ቃላቶች ጭምር መድፉ መንደር ያሉ ይመስላሉ። ቆንጆ ስቱዲዮ ፍቅር ይልቃል ኤፍሬም የማን አለን። ከሁለት ፕሮግራሞች መዝለል በኋላ ነው ምንድን ነው የሚባለው ከተለያዩ የስራ ጉዳዮች ጋር በተያያዘ ነው። ፍቅር ተመልሷል። ዛሬ አድማጮቻችን እሁድና ማክሰኞ አልነበርክም። እንኳን ደህና መጣህ። እንኳን ደህና ቆያችሁ። ታላቁ የኢትዮጵያ መድን ድርጅት አስተማማኝ አጋሮ አቢሲኒያ ባንክ የሁላችን ምርጫ ነው። ዲኤች ገዳ ቆርቆሮ የቤቶ ጣሪያ ክዳን ታማኙ ግላዲያተር ነው። በተለይ ዲኤች ገዳ ኤጋ ቆርቆሮ እንደዚሁም ዲኤች ገዳ ጋልቫናይዝድ ቆርቆሮዎች የቤቶ ጣሪያ ክዳን ታማኙ ጠንካራው ግላዲያተር ነው። ልክ እንደ መድፉ የተከላካይ መስመር ማለት ይቻላል። ሳሊባ ቢጋቢ። ከዛ ውጭ ሜጋ ቀለም ዘመናዊ ሽሬው የውበት ማተብ ነው። የሴራሚክ ማጣበቂያው ስቲክ ሚክስም እንደዚሁ ከዲኤች ገዳ የቀረበልን በጣም እንዳሚር አጣብቆ የሚይዝ ለወለል ንጣፍና ለግድግዳዎች ተመራጭ ነው። ታላቁ ኩባንያ ዲኤች ገዳ ከልብ እናመሰግናለን። ኖር አዲስ ቁርጥና ክትፎ 24/20/49 ላይ ይገኛል። ባርዛ ክትፎ በስፔሻል ክትፎ በሐረር ሰንጋ በፍየል ቁርጡ ይታወቃል። አቢሲኒያ ባንክ በተለይ ከዓለም እግር ኳስ ዋንጫ ጋር በተያያዘ የአቢሲኒያ ባንክ ቪዛ ካርድን ሲጠቀሙ እድል አይታወቅም። ትኬቶ ተችሎ ሆቴሎ ተችሎ የዓለም እግር ኳስ ዋንጫን ከዶናልድ ትራምፕ ሀገር ታላቁ አሜሪካ ሊከታተሉ ይችላሉ። እድል አይታወቅም። ግብይት ይፈጽሙ በአቢሲኒያ ቪዛ ካርድ። አቢሲኒያ ኦፊሻል በተለይ ከቪዛ ካርድ ጋር በተያዘ በጋራ የሚሰራ ግዙፍ ተቋም ነው። የሁላችን ምርጫ ነው። የታታሪዎች ዓለም ነው። ቅርንጫፎቹን በአራቱም የኢትዮጵያ አቅጣጫዎች ከ1000 በላይ አድርሶ ሁሌም ዘመኑ ከፈጠራቸው የዲጂታል ባንክ ፋይናንስ ቴክኖሎጂዎች ጋር በታማኝነት የዘለቀ ነው። አቢሲኒያ ባንክ የሁላችን ምርጫ ነው። ኢንዶሚ ባቢ ሌሎች አጋሮቻችን ናቸው። ባቢ ልዩ ስፔሻልቲ ጥርስ ሕክምና ለጥርስ ውበት ጤንነትና ደህንነት ዘብ የቆመ ነው። 50 ዓመት በዘመን ቀለም አሻራ ታምኖ የዘለቀው ታላቁ የኢትዮጵያ መድን ድርጅትም እንደዚሁ የትሪቡን ስፖርት ብራንድ አጋር ነው። እንቀጥላለን። ማክሰኞና ሮብ እግር ኳስ ከፍ ብሎ ነክሶ ነበረ በተለያዩ ቀለሞች ፍቅር። በእርግጥ ትናንትና እንደ ባለፈው ሳምንት እግር ኳስ ፓሪዚያኑ መንደር ፓሪስ እንደ ሞናሊዛ ተውባ ነበረ። ትናንትና ቀለሙን ቀይሮ 33 የጎል ሙከራዎች ኖረውት ከ12 ኦን ታርጌት ሙከራዎች ጋር 6-6ቱን ተካፍለው በጣም ፔዤ በቅድ የተጫወተበት ነበረ። ማክሰኞ ግን አርሰናል የ20 ዓመት ታሪኩን ገርስሷል። በጣም አስደናቂ የእግር ኳስ ሳምንት ተመለከትን። በመጀመሪያ እንደገለጽከው አርሰናል ከ20 ዓመት በኋላ ለአውሮፓ ቻምፒየንስ ሊግ ፍጻሜ ደረሰ። ቪያሪያልን በስታዲዮ ዴላ ሴራሚካ አሸንፈው ያኔ የንስሌማን የዋን ሮማን ሪኬልሜን ፔናልቲ አድነው ሰርጓጆቹ መንደር ያኔ ለፍጻሜ ከደረሱ በኋላ ለመጀመሪያ ጊዜ 20 ዓመታት አለፉ። ኤፍሬም ሜዳው ሃይብሩይ ነበር አይደል? ያው የሃይብሩይ ስሜት ነበር። ያኔ የአውሮፓ ቻምፒየንስ ሊግን አርሰናል በሃይብሩይ ነበር የሚያደርገው። ኤምሬትስ ከተገነባ
አርሰን ቬንገር ረጅም ጊዜ እስከ 2017 ከመሩት በኋላም ደግሞ ኡናይ ኤምሬ በኋላ አርቴታ መጥቶ እነዚህ ሁሉ ታሪኮች አልነበሩም። አንድ የ20 ዓመት ወጣት ለምሳሌ ደጋፊ ቢኖር አርሰናል ስለ ቻምፒየንስ ሊጉ የሚሰማው በታሪክ ነው። የ30 ዓመት ወጣት ደጋፊ ቢኖረው ያኔ ገና 10 ዓመቱ ነበር እና በጣም ትልቅ ነገር ነው አርሰናል በ2006 በኋላ የአውሮፓ ቻምፒየንስ ሊግን ያሳካበት። ከሁሉ በላይ በጣም ድንቅ ሲዝን አሳልፎ ኤፍሬም ወደ ሲዝኑ ወሳኝ ምዕራፍ ሲደርሱ ግን ያ የተለመደ ስማቸው ያሳደዳቸው ነበር አርሰናሎችን። የአውሮፓ ቻምፒየንስ ሊግ ላይ ከትልልቅ ክለቦች ጋር ወንበር ስበው መቀመጥ አይችሉም። ትልልቅ ምሽቶችን ያፍራሉ መድፈኞቹ። እውነተኛው ሰዓት ሲደርስ ያፈግፍጋሉ እየተባሉ የተወቀሱበት ጊዜ ደርሶ ነበር። በፕሪሚየር ሊግ ነጥብ ሲጥሉ በሲቲ በበርንማውስ፣ በቻምፒየንስ ሊግ ደግሞ የጥሎ ማለፍ ጨዋታዎች ላይ ከስፖርቲንግም ከባየር ሊቨርኩሰንም ጋር ባድርጓቸው ጨዋታዎች ላይ ትንሽ የመፍረክረክ ነገሮችን ሲያሳዩ አይ በቃ ጉዟቸው ይደመደማል የሚል ጥርጣሬ ሲያጅባቸው ነበር። ደጋፊዎቻቸው ጭምር እውነተኛ ታማኝ ደጋፊዎቻቸው ጭምር ያ ዴጃፉ ያ ከዚህ በፊት የሚያውቁት ስሜት የደረሰ መስሏቸው በጣም ጭንቀት ሲያሳዩ ነበር። ምን አይነት ምላሽ ነው አርሰናል የሰጠው? በፕሪሚየር ሊጉ በእርግጥ አርሰናል የኒውካስል የፉላምን ጨዋታ ያሸነፈበት መንገድ፣ በተለይ ፉላምን 3-0 አሸንፈው ፕሪሚየር ሊጉ ላይ ምላሽ የሰጡበት መንገድ፣ በዛ ላይ በሂል ዲኪንሰን ስታዲየም ማንቸስተር ሲቲ በኤቨርተን ነጥብ ጥሎ እጣፈንታቸውን በመዳፋቸው ያስገቡበት መንገድ፣ ያ ጨዋታ ኤምሬትስን እንዴት ነው የቀየረው? ቡድኑ ወደ ስቴዲየም ከመድረሱ በፊት የነበረውን ድባብ መገናኛ ብዙሃን እያሳዩት ነበርና ኤፍሬም እንዴት አይነት ድንቅ ምሽት እንዳሳልፉ ሜዳው ላይ ቡድኑ ሲገባ ደግሞ በጣም ማቹር ያደረገ አርሰናል። አትሌቲኮ በጣም ጠንካራ ቡድን እንደሆነ ይታወቃል። በሚላን በሊዝበን ለፍጻሜ ደርሶ የተሸነፈ ብዙ ጊዜ ኳርተር ፋይናል የሚደርስ የአውሮፓ ቻምፒየንስ ሊግ ላይ ጠፍቶ ማያቅ አሰልጣኙ ከፍተኛ ልምድ ያለው ተጫዋቾች ልምድ ያላቸው አስቸጋሪ ከሚባሉ ቡድኖች መካከል አንዱ እንደሆነ ይታወቃል። በትልቅ ዲሲፕሊን የተጫወተው አርሰናል በትልቅ ፍላጎት በትልቅ ፋሽን ቡካዮ ሳካ፣ ዴክላን ራይስ፣ ማርቲን ኦዴጋርድ ተቀይሮ መጀመሪያ ኢዜ በተለይ ቪክተር ዮኬሬሽ የመከላከል መስመር እንቅስቃሴው እና በጣም ትልቅ ዕለት ነው ለአርሰናል። የሚኬል አርቴታ ትረስ ፕሮሰስ ጉዳይ የመጨረሻውን ዋጋ የማግኘቱ የመሰጠቱ ጉዳይ ገና ቢሆንም 90 ደቂቃ ቢቀረውም ግን በዚህ ደረጃ ግን የቬንገርን ሪከርድ ተጋርቶ መመልከት ለአርሰናል ትልቅ ጠቀሜታ ነበር። ይሄ ክለብ በጣም ማቹር እያደረገ ነው። አውሮፓ ውስጥ እንደ ስሙ ባለፉት 4 ዓመታት እንዳሳያቸው ጥንካሬዎች በትክክለኛው ቦታና ድግስ ላይ መገኘቱን ያረጋገጠበት ነው። ፋይናንሻሊ ከ120 ሚሊዮን በላይ ፓውንድ የሚያገኝበት ነው። ታሪክ መስራት የሚችሉበት ነው። አርሰናል ከተመሰረተበት ጊዜ ጀምሮ ዋንጫ አላነሳም። በአውሮፓ ቻምፒየንስ ሊግ የመጀመሪያውን የአውሮፓ ቻምፒየንስ ሊግ ዋንጫ ለማንሳት የሚችሉበትን እድል የፈጠሩበት ነበርና ለአርሰናል ተጫዋቾች፣ ለሚኬል አርቴታ፣ ለደጋፊዎቹ በጣም አስደናቂ ምሽት ነበርና የአርሰናል ድል ለዘመናት በሚኬል አርቴታ ብቻ ሳይሆን ከዛ በኋላ በሚመጡትም አሰልጣኞች ወይም ትውልዶች ውስጥ የማይረሳ ትልቅ ስኬት ነበር ማለት ይቻላል። ማክሰኞ መጀመሪያ ለፍጻሜ ሳታልፍ እንዴት ለዋንጫ ትጫወታል አይደለ? ትልቁ ስቴፕ መድረስ። የአርሰናልን ይህንን ስኬት ለማቅለል የሚፈልጉ ሀሳቦችን አይቼ ነበረ። በጣም በትልልቅ ሚዲያዎች ጭምር ፍቅር ባለማችን ማለት ነው። እና ፔዤ ነው ደግሞ ተጋጣሚ ማለት መጀመሪያ ለፍጻሜ ማለፍ አለብህ። ካልደረስክ ዋንጫ አታሸንፍም፣ ለዋንጫ አትጫወትም። ማሸነፉ ይቆይና ለዋንጫ ለመጫወት ፍጻሜ መድረስ አለብህ። ፍጻሜ ለመድረስ ደግሞ እንደዚህ በፕሮሰስ ያለፈ ቡድን ሆኖ መታየት ያስፈልጋል። አርሰናል አመቱን ሙሉ በጣም በጸና የአሸናፊነት ጉዞ ሲቀጥል ጥያቄ ምልክት ውስጥ ገብቶ የነበረው ከተለመደው ባህሪው ጋር በተያያዘ ነው። ያ በጣም የሜንታሊቲ ጥያቄውና ወሳኝ ሰዓት ላይ መልሶ ሸርተት የሚልበት መንገድና ይሄ እንደ ከርስ እንደ እርግማን የተከተለውን ነገር መቼ ነው የሚቀርፈው የሚለውን ዘንድሮ ጫፍ ለማድረስ ባልተጠናቀቀው ምዕራፍ ጫፍ ለማድረስ ሁሉ ነገር ያለው ቡድን ሆኗል።
በጣም ጠንካራው ቡድን ነው። መድፉን የመሰለ የለም። መርሃ ግብሮች አግዘውታል። ተጋጣሚዎቹ ከኤፍኤ ካፕ መርሃ ግብር አንስቶ እስከ ቻምፒየንስ ሊግ ድረስ በሄደበት አድቬንቸር በጣም ሌቨርኩሰን፣ ስፖርቲንግ ሊዝበንን አስታውስና አትሌቲኮ በነ ፔጄ ባየር ሙኒክ ደረጃ ነው። ምንም ጥርጥር የለውም። ፈተናው ላይም አርሰናል አይወድቅም። ጥሩ የሚባሉ ተጋጣሚዎችም ሲያገኝም አሸንፎ አልፏል ከነ ክፍተቱ። ኤፕሪል ላይ በተለይ ከዛ የሲቲ ጨዋታ ጋር በተያያዘ ከአንዴም ሁለት የአርሰናል ሸርተት ሲል አምናም ካቻምናም ከዚህ በፊትም የነበረውን በጣም ልምዱን ተከትሎ ነው አርሰናል የተተቸው። ትችቱም ተገቢ ነው። ምክንያቱም ያ ሜንታሊቲ እስካልቀረፍክ ድረስ አንደኛነትን እስካላመንክ ድረስ እንዴት ነው አንደኛ የምትሆነው ነው። ግን እንደዛም ሆኖ ጫናዎችን ችሎ ብዙ ተብሎ ጸንቶ በጣም በፕሮሰስ ውስጥ እስከ ጥግ ድረስ ለመፋለም ቁርጠኝነቱ የነበረውን መድፈኛ አይተናል። ፍቅር ያን ከዋንዳ ሜትሮፖሊታኖ እስከ ኤምሬትስ አይተናል። እንደገና 2 ቀድሞ የመጫወት እድልን ከሲቲ ሲያገኝ በእንግሊዝ ፕሪሚየር ሊግ 100% በማሸነፍ ጠንካራው ኒውካስልን ጎሎች ያልደገመም ወሳኝ ሲሆን ደግሞ በጨዋታ ቀመር ቀየር አድርጎ ሲገባ በጣም የሚያስቸግረው ፉልሃምን በተለይ ክራቫን ኮቴጅ ላይ ይሄኛው ጨዋታ ኤምሬትስ ነው 3 ጎል አስቆጥሮ ሲያሸንፍ ተጫዋቾቹ እንዳሉ አጫወቱ እንዳልተፈጠረውላ አርሰናል አርቴታ ሜንታሊቲው ፍራቻ ሁላ ተነቅፏል። በዚህ ውስጥ ግን ከፍታው በደንብ ነበር አርሰናል። ፍቅር ከፍታው ምንድነው? ማሸነፉ። ከፍታው ምንድነው? ዲፌንሲቭ አፕሮቹ። ከፍታው ምንድነው? በቀላሉ ጎል የሚቆጠርበት ቡድን አለመሆኑ። ከፍታው ምንድነው? ቡድን መስሎ በህብረት በጋራ በአንድ ዓላማ የቆመ በጣም ለየሴት ፒስ ኪንግ ሆኖ የቀጠለ ቡድን ቦሪንግ ሲባል ያልተፍረከረከ በጸና አቋሙ የቀጠለ በመሆኑ እነዛ ኮሌክቲቭ የሰበሰባቸው ነጥቦችና አንዳንዴ ደግሞ በጣም ያንጠባጠባቸው ነጥቦች እንጂ አርሰናል ሊጉን አሸንፎ ግንቦት 22ን ይጠብቅ ነበር። እንግዲህ የሚያስማማ ሐሳብ ነው። በነገራችን ላይ አሁን አውሮፓ ውስጥ ኤሊት የምትላቸውን ክለቦች በሙሉ አርሰናል ከፓሪስ ሰን ጀርመን ውጭ አሸንፏል። ለምሳሌ ዘንድሮ እንኳ ባየር ሚኒክን አሸንፏል። አትሌቲኮን 2 ጊዜ አሸንፏል። ኢንተር ሚላንን አሸንፏል። አመና ማድሪድን አሸንፏል በደርሶ መልስ። ባየር ሚኒክን አሸንፏል። አርሰናል አሁን ኤሊት ከሚባሉት ክለቦች ጋር በተግባር በጨዋታዎች ላይ በትልልቅ ምሽቶች ላይ ራሱን የሚያሳይ ቡድን መሆኑን እያረጋገጠ መጥቷል። ዋንጫ ከማሸነፍ ከዋንጫዎች ማይነስ ዋንጫ በፊትም በአርሰን ቬንገር ቡድን ጊዜ ታስታውሳለህ ውብ ይባላል አርሰናል ግን ዋንጫው ላይ አይመጣም። በተለይ እንደ ባየር ሚኒክ አይነት ቡድኖች ብዙ ጎሎችን እያስቆጠሩ ከመንገድ ሲያስቀሩት እናስታውሳለን። አሁን በጣም ትልልቅ ከሚባሉ ክለቦች ጋር ኮምፒት ያደርጋል፣ ያሸንፋል። ከ3 ዓመት በፊት ኳርተር ፋይናል ላይ ቀረ ኤፍሬም፣ በባየር ሚኒክ ተሸነፈ። አምና ፕሮሰሱ እሱ ነው። በፓሪስ ሰን ጀርመን ግማሽ ፍጻሜ ውስጥ ገባ። ዘንድሮ ፋይናል ሆነ። የኔቨር ነው ፓሪስ ሰን ጀርመን በምን አይነት አፕሮች ሊገጥም እንደሚችል አታውቅም። ቀላል ተጋጣሚ አይደለም የሉዊስ ኤንሪኬ ቡድን፣ በኋላ እናነሳዋለን። ነገር ግን ይሄ ፕሮጀክት ለብዙዎቻችን ስጋት ነበር። ከ2 ሳምንታት በፊት ወይም ከ3 ሳምንት በፊት ሚኬል አርቴታ ዋንጫውን ካላነሳ መሰናበት አለበት፣ አርሰናል በቃ ሁሌ በየዓመቱ እንዲፌል እያደረገ አርቴታ የሚፈልገው ቦታ ላይ አያደርሳቸውም የሚል ትችት የሚቀርብበት አሰልጣኝ፣ ተጫዋቾችን በፍርሃት የሚገለጡ ነበሩ። አዎ ውጤቱን ያንን ይናገር ነበር። ልክም ነው እኮ ታዲያ። ግን ምንድነው ለእንደዚህ አይነት ትችትና መጥፎ ውጤት ምላሽ የሰጠበት መንገድ ደግሞ አስደናቂ ነው። ሜንታሊቲውን ጥያቄ ያሸነፈበት መንገድ በዚህ ሲዝን የመጀመሪያም አይደለም። በነገር ላይ አርሰናል ተፍረከረከ ሲመስል ሲነሳ በጣም በተደጋጋሚ ያመለጡ ድሎችን እየሰበሰበ ሲነሳ ነበር። ኢቨን ከማንቸስተር ሲቲው ጨዋታ በኋላ ገና ነው እንመጣለን እስከ መጨረሻው እንፋለማለን ሲሉ ነበር። ከኒውካስል ጨዋታ ጋር ከፉላም ጨዋታ ጋር ሪስፖንድ ያደርጉበት መንገድ፣ አትሌቲኮ ደርሶ መልስ ጨዋታው የመጀመሪያው 1-1 ጨዋታ ላይ አርሰናል ማሸነፍ የሚገባው ቡድን ነበር። ለእኔ በደርሶ መልስ የተሻለው ቡድን ያለፈው፣ ጥሩ የተጫወተው፣ ጥሩ ማኔጅ ያደረገው ቡድን ያለፈው እና ይሄ ፕሮሰስ የሚኬል አርቴታ ፕሮጀክት አንድ ስቴፕ ከፍ እንዲል የሆነበት፣ ትችቶቹን ወደ ኋላ የመለሰበት፣ በጣም ታክቲካል ዲሲፕሊን ያለው እንደገና ደግሞ ይሄ አንዳንድ ብዙ ትችቶችን አሸንፈ ወደ ማሸነፍ የምትመጣው ስትሮንግ ሜንታሊቲ ሲኖር ነው። በተጫዋቾቹና በአሰልጣኞቹ ላይ የዛ ባለቤት መሆኑን ያረጋገጥበት ይመስለኛል ኤፍሬም። ሁለተኛ እንግዲህ አርሰን ቬንገር የአርሰናልን ትልቅ ያደረጉት አሰልጣኝ ናቸው።
ፋይናንሻሊ ይሄ ስቴዲየም ባለቤት እንዲሆን በዓለም ላይ ብዙ ደጋፊዎች እንዲኖሩት አርሰናል የማይረሳቸው ኮከቦች ሁሉ የተፈጠሩት በአርሰን ቬንገር ዘመን። ቬንገር ትልቁ ባለውለታ ናቸው። እሳቸው ያልሰሩትን ስራ እንኳ የመስራት እድል አለው። ቴሪ ሄንሪ ሲናገር ነበር አብሮት የተቀመጡትን ጂሚ ካራጋርንና ሚካ ሪቻርድስን እየጠቀሰ ሚካ ለሲቲ ተጫውቷል። ሲቲ ብዙ ትልቅ ምሽቶችን ቻምፒየንስ ሊግን ጨምሮ የድል ምሽቶችን እንደ ሲቲ ተጫዋች ሲቲን አፕሪሼት የምታደርግበትን ምሽት አሳልፋል አለ። ካራጋር ሊቨርፑል በተደጋጋሚ ቻምፒየንስ ሊግ ፍጻሜ ላይ ደርሷል፣ ሲያነሳም ተመልክተሃል። እኔ እንደ አርሰናል ሌጀንድ ተጫዋች እንዲህ አይነት ምሽቶችን አላውቃቸውም ነበር። እኛ ደርሰን ነበር፣ ከዛ በኋላ ግን የደረሰ ትውልድ የለም እና ይህንን ማድረግ በጣም ትልቅ ነው። ቅድም ለፍጻሜ መድረስ ዋና ዓላማ ስለሆነ ከዋንጫው በፊት ለፍጻሜ መድረስ አለበት። የዛን ቀን ካልተገኘህ ዋንጫውን የማንሳት እድል አይኖርም እና በጣም ትልቅ ምሽት መሆኑን ሲናገር ነበር። ልዩነቱ አለ በባርሰሎና ፓርክ ደ ፕሪንስ ላይ እኛ ተሸነፍን። ያ ስሜት አሁን ያሉ ተጫዋቾችን እንዲያገኛቸው አልፈልግም። መራር እንደሆነ እንዲያውቁ ትፈልጋለሁ። ምክንያቱም ዋንጫውን ከማንሳት መለስ ያሉት ነገሮች ደግሞ ህመም ስለሚፈጥሩ ብሏልና አርሰናልን ያኔ ቁማር ያስበላው ራሱ ሆኖ ነበር። አንዴ ሙለሱ የሳታቸው ድንቅ ኳሶች ባዶ ኳሶች ፍቅር ከቫልዴዝ እየተገናኘ እና አሁን ይህ አርሰናል ትልልቅ ተጫዋቾች አሉት፣ የትልቅ ምሽት ተጫዋቾች አሉት። አዳዲስ ወደ ቡድኑ የመጡ ደግሞ ድንቅ ኮንትሪቢሽን ያላቸው ቪክተር ኮሬሽ፣ ኤጄ እና ሌሎችም ዘንድሮ የመጡ አንድሪያ ቤርታ ለዚህ ትልቁን ምስጋና መውሰድ አለባቸው ከሚኬል አርቴታ ጋር። ኤፍሬም እኔ ቪክተር ኮሬሽ ባይመጣ ኖሮ ዘንድሮ አርሰናል የአውሮፓ ቻምፒየንስ ሊግ ፍጻሜ ተፋላሚ ስለመሆኑ እጠራጠራለሁ። ጎሎቹ አሉ፣ ከ20 በላይ ጎሎችን አስቆጥሯል በሲዝኑ። ይሄ በአርሰናል በጀማሪ አጥቂ ለመጀመሪያ ጊዜ በመጡ አጥቂዎች ታሪክ በመድበት በምትለው ሲዝን ውስጥ በጣም ትልቁ ቁጥር ነው። ጎሎቹን ተዋቸው። ይሄ ፊዚካል ባትሉን የሚያሸንፍበት መንገድ፣ በትልልቅ ምሽቶች በወሳኝ ሰዓት ላይ ለአርሰናል ኮንትሪቢዩት ያደረገበት መንገድ የዝውውሩን እንቅስቃሴም እንድታደንቅ ያደርጋል። በዛ ላይ አሁን እንደ ቡካዮ ሳካ፣ ዴክላን ራይስ፣ ሳሊባ፣ ማጋሌሽ አይነት ተጫዋቾች በተደጋጋሚ ትልልቅ ምሽቶች ላይ ተገኙ። መሸነፍንም ማሸነፍንም በደንብ እያወቁ የመጡ እና ይሄ ስኳድ ዋንጫውን የማያነሳበት ምንም ምክንያት ሊኖር አይችልም። በጣም ደፋር በጀብድ የሚጫወት ባለፉት 3 እና 4 ጨዋታዎች ላይ ደግሞ አርሰናል ያገኘው ፎርሙላ የበለጠ ተስፋ እንድታደርግ የሚያደርግ ነው። ምናልባት ደግሞ በእነዚህ 1 እና 2 ሳምንታት ውስጥ የፕሪሚየር ሊጉን ዋንጫ የሚያረጋግጥበት እድል በእጁ አለ። ያንን አረጋግጠህ ሌላ ሞራል በሆነ መነቃቃት ላይ መነቃቃትን እየጨመርክ ነው ወደ ቡዳፔስት የምታቀነውና ለአርሰናል ይሄ ሳምንት በጣም ድንቅና ታሪካዊ ሳምንት ነበር። በተለይ ግንቦት የአርሰናል ደግሞ ወርቃማ ታሪኮቹ ለሚጻፉበት ይሆናል ተብሎ ይጠበቃል። ቀጣዮቹ 4 ጨዋታዎች አልተጠናቀቀም፣ የቤት ስራችን 4 ፋይናሎች አሉን ብሏል ሳሊባ። ከዌስትሃም እሁድ ሰኞ ምሽት አርሰናል የበለጠ ስነ ልቦናውን ለማክሰኞ ጨዋታ ከፍ ያደረገበትን ውለታ ኤቨርተን ፈጽሟል። ከዴቪድ ሞይስ ለዋንጫ የሚጫወት ነበር የሚመስለው። ተጋደሉት እኮ አንተ። እኔ ማክሰኞ ሳነሳው ነበር፣ እሁድም በደንብ አንድ ሀሳብ ሳነሳ ነበር። ምንድነው ያው ምሱ ላይ ሀሳብ ትሰጥበታለህ። አርሰናል እንደ ቅዳሜው እንደ ፉልሃም መርጦ አንድ 4 ጌም መርጦ ቢጫወት ኖሮ ከኢትሃድ ግራቀኝ እየተጨበጨበልን ነበር እኮ የሚገባው በጋርድ ኦፍ ኦነር። በጊዜ ጨዋታ መግደል ፈርስት ሃፍ 1-0 መርተ ያውን በሴት ፒስ ዲፕ በሎው ብሎክ ተከላክለህ ራስን ጭንቅ ውስጥ ጥለህ በቃ የትንፍጪው ዱቄቱን አንጪው እኮ ስኬት የሆነው ለአርሰናል እኮ መጫወት ሳይችል ቀርቶ አይደለም። የክለቡ ትራዲሽን አይደለም። በነገራችን ላይ ግን አርቴታ የመረጠበት መንገድ እዚህም አድርሶታል። በአንድ በኩል ደግሞ ወደ ጭንቅ ያመጣውም አንደኛው ጣጣ ቡድኑ መጫወት እየቻለ አጫወቱ ተፈጥሮ ፍቃድ ሲኖር ተጫዋቾቹ መጫወት እንደሚችሉ ጎል በጊዜ ማግባት የሚችል ወሮ መጫወት የሚችል መደጋገም የሚችል ቡድን መሆኑን ሪሶርስ እንዳለው ዓመቱን ሙሉ የአርቴታ አንደኛው ዊንግ የተተቸበት ነበረ። ዮከሬስ ይሄ ተጫዋች ይታገላል፣ ይነጥቃል፣ ያደራጃል። አርሰናል አጥቂውን ገዝቶ አጫወቱ ስላልተፈጠረለት ያውም ኳስ ሳታቀብለው ከ20 በላይ ደርሷል። ግን ከጎሎቹ በላይ ለኔ ፍቅር
ቢያገኝ ከአንድ 100% ፐርፌክት መሆኑን በተደጋጋሚ አመቱን ሙሉ የተነገረ ሀሳብ ነው። ምደግመው አይደለም ለኔ ግን የተጠራጠሩትን ጭምር ያሳመነ ብቻ ሳይሆን ማክሰኞ ምሽት በጣም እሳት ለላሱ የአትሌቲኮ ተከላካዮች በጣም ረፍት አልባ እንቅስቃሴ በማድረግ ይሄ እንደ ግላዲያተር የሚዋደቅ ፍቅር በዛ ላይ ረጃጅም ኳሶች የሚያወርድ መልሶ የሚያደራጅ በሄዲንግ የሚገጭ ካገኘ የማይስት ይሄ ወርክ ሬቱ በጣም ፈጣን 90 ደቂቃ በዛ ቴምፖ የሚቆይ ተጨማሪ 30 ደቂቃ ቢኖር ራሱ ለዛ የተዘጋጀ ዲስትሮየር ከጎሉ ፊት ደግሞ ካገኘ በጣም ዲስትሮየር አንድ ኳስ ሄንካፔ በጣም ባደገኛ ሁኔታ ሴንተር ያደረገው 65ኛው ደቂቃ ላይ ዮከሬስ ነው። እንደዚህ አይነት ሙከራዎችን እነ ዮከሬስ እነ ቫን ኒስተልሮይ ነው የሚያደርጉት ፍቅር እነ ሺረር ነው የሚያደርጉት። ይሄ ሪል የቦክስ አጥቂ ነው። ለዛም ይሁን እንደ ሄንካፔ እኮ 4 ኳስ ብትሰጠው 2 ጎል ነው። በነገር ላይ በእርግጠኝነት አርሰናል ደጋፊዎቹ ይህን ተጫዋች በተለየ ሁኔታ ሊመለከቱት ይገባል፣ ሊያዩታልን ብዬ አስባለሁ። ለምን መሰለህ? ሲመጣ ጀምሮ እኮ ነው ለአርሰናል የተለየ ፓሽን ያሳየው። ከፍተኛ መስዋዕትነት ነው የከፈለው ወደ አርሰናል ለመምጣት። ዩናይትድን ጨምረህ በጣም በርካታ ክለቦች ይፈልጉት ነበር። ከክለቡ ጋር በጣም ተጣልቷል፣ ተጨቃጭቋል፣ ቤተሰባዊ ጉዳዮች ውስጥ ገብቷል። አርሰናል በቃ ማረፊያዬ ነው ብሎ የወሰነበት መንገድ ከመጣ በኋላ ደግሞ በእያንዳንዱ ጨዋታ ፈተናዎች እያጋጠሙት ጭምር አንዳንዴ ኳስ ሳይነካ ሁሉ ይወጣል። 6 ኳስ ነካ፣ 4 ኳስ ነካ። እርሱን የረሳ የጨዋታ ስታይል ስለነበር ግብ ጠባቂዎች የተሻሉ ነኩ እየተባለ በጣም የሆነ ዝቅ የሚያደርጉ ስታቲስቲክሶች እየወጡበት ጭምር መስራት ብቻ የሚለፋ የሚታተር ተጫዋች በኋላ እንደውም ወደ ቤንች ሁሉ እስከ መውረድ ደርሶ ነበር። በተወሰኑ ጨዋታዎች ላይ እንደማይሆን ሲታወቅ ነው እየተመለሰ የመጣው። እናም በጣም የማይረሱ ፐርፎርማንሶች መካከል እኔ አትሌቲኮ ይመስለኛል። ቴሪ ሄንሪ በመጨረሻ ደጋግሞ ይተቸው ነበር በአጫወቱ ላይ ትንሽ መምጣት መቻል አለበት፣ እንደ 9 ቁጥር መሆን መቻል አለበት፣ ስፔሶችን መጠቀም አለበት፣ እነሱ ይስጡኝ ብቻ ሳይሆን እሱም ለማግኘት መጣር አለበት በሚል ተደጋጋሚ ትችቶችን ሲያነሳ ነበርና ከአትሌቲኮ ጨዋታ በኋላ በተለየ ሁኔታ አንስቶታል። ዮከሬስን እንደ ሪል 9 ቁጥር ብቻ አይደለም የተጫወተው ኤፍሬም። አንዳንዴ 2 እና 3 ተጫዋቾችም ጭምር በሱ ስር ይሰበሰባሉ። በዛ ታይት ስፔስ ውስጥ ኳሱን ሆልድ አድርጎ ይዞ ለአርሰናል የመጫወቻ ስፔስ ይፈጥራል። ቅጣት ምት ይገኛል፣ ኮርና አሲስት ያደርጋል። እንዴ ጎሏ እኮ የተቆጠረችው እሱ በአትሌቲኮ ተከላካዮች መካከል ወጥቶ ሴንተር ያደረገው ኳስ ያን ኦብላክ ተከላካዮቹ ባሉበት ሰዓት ነው ኳሱን ኦፍሳይድ ታይሚንጉን ጠብቆ ክሮስ ያደረገው። የፉላሙ ጨዋታ ልዩነት እሱ ነበር። አሲስት አደረገ፣ ጎል አስቆጠረ። አንዳንድ ጊዜ እኔ ዴክላን ራይስ በእርግጥ በዕለቱ በጣም ጥሩ ተጫውቷል፣ በጣም ወሳኙም ተጫዋች ነው ለእኔ። ዮከሬስ ግን ከዴክላን ራይስ ባልተናነሰ ሁኔታ ማን ኦፍ ዘ ማች ፐርፎርማንስ ያሳየበት ነበር እና በዚህ ሰዓት ላይ እንዲህ አይነት 9 ቁጥር ጎሎቹም እየጨመሩ ፐርፎርማንሱ ደግሞ ባታየውም ጭምር አንተ ባትመለከተውም ጭምር ስራውን ወርክሬቱን የማይቀንስ ተጫዋች ማግኘት ለአርሰናል ትልቅ እድለኝነት ነው። ሊቨርፑል ለመሐመድ ሳላ ይጫወታል አይደል? በአምና ሻምፒዮን በነበረበት ሰዓት ከዛ በፊት በነበረው ሂደት ላይ ቡድኑ ለመሐመድ ሳላ ለአውራው ጎል አስቆጣሪ ሲቲ ለሃላንድ ይጫወታል። ዘንድሮም ካቻምናም ሃላንድ ከመጣ አንስቶ ሮቦቱ በመጀመሪያው ዓመት 53 ጎል ሲያስቆጥር እኮ ለሃላንድ ኳስ ስንት ሰው ነበር የሚያቀብለው? በረኛ ብቻ ነበር እኮ ኤደርሰን ብቻ ነበር የማያቀብለው። ያውም አቀብሎታል እሱም እንጂ አንዳንዴ የረጃጅም ኳሶች ይጥል ነበር። ማድሪድ ለኪሊያን ምባፔ ይጫወታል። አርሰናል ለዮከሬስ እኮ አይደለም የሚጫወተው። አጥቂውን ገዝተህ የምሬን ነው እኮ ሰርተ ብላ ታገል እንዴ ልጁ 100% ለዛ የሚሆን ዋሪየር ነው። እና አሰልጣኙም እንደዚህ አይነት 9 ቁጥር ፍላጎቱም ስላልነበረ ነው ለረጅም ጊዜ። ብራቮ ሚኬል አርቴታ እንደዚህ አይነት አሁንም እኮ ለካይ ሃቨርትዝ ኢንቴንሽን አለው፣ የተሻለ ኢንቴንሽን። በ4-3-3 እንደ ኤንሪኬ ነው አርቴታ የተቃኘው ማለት ነው። ግን እዛ ዴምቤሌ፣ ዱዌ፣ ክራቫ አይነት ክቫር አይነት በጣም ኳሊቲ ተጫዋቾች አሉ ፍቅር። እነሱ ምን እንደሚያደርጉ ትናንትና ምስክር ነው። እዚህ ግን ቡካዮ ሳካ
በጣም በአርሰናል ውስጥ ረጅም የተጫወተና ዘንድሮ ተደራራቢ ጉዳቶች ሲገጥመው አንዱ ማሳያ እሱ ነው። አንዱ ማሳያ የኦዴጋርድም እንደዛው በተመሳሳይ ገባ ወጣ ያሉትም ለዚህ ነው። ከነ ኳሊቲያቸው ባለፉት 3 ዓመታት በጣም ከተቃጠሉ የመድፉ ተጫዋቾች መካከል ናቸው። ከሃርቫርስን ከዮከሬስ ጋብርኤል ጂሰስን ከዮከሬስ ጋር በጣም ሲነጻጸሩ በፍጹም እነዚህ ተጫዋቾች ከሃርቫርስ ብርጭቆ ነው። በየሆነ ሞመንቱ ነው የሚሰበረው ፍቅር። በቃ 3 ከተጫወተ ለ4ኛው ላይ የለም። በዛ ላይ ወርክ ሬቱ በፍጹም ሊገናኝ አይችልም። የአትሌቲኮ ጨዋታ ምስክር ነው ፍቅር። ምን አይነት ይሄ ወርልድ ክላስ የምትለው ኢጎ በጣም ከቡድኑ ጋር የተቃኘ ለቡድኑ መስዋዕትነት የሚከፍል ለቡድኑ የሚታገል ዮከሬስ እኮ ለአርሰናል እንደ መከላከልም ነው እኮ አርሰናል ጫና ውስጥ እንዳይገባ ለአርሰናል ተቃራኒ ዮከሬስን ለመያዝ የሚቆሙ ተጫዋቾች በቃ እሱ ላይ ፎከስ አድርገው ይውላሉ። ይታገላል። በአየር ብትልክለት በጣም አደገኛ በቀላሉ የሚሰጡ ኳሶችን ኢጎ በጣም ከቡድኑ ጋር የተቃኘ ነው ያልኩበት ምክንያት አንዳንድ በጣም የተሳኩ ኳሶች እኮ አይደለም የሚያቀብሉት። የተሳኩ ኳሶች እኮ አይደለም የሚያቀብሉት። ጣጣቸውን የጨረሱ ኳሶችን አታይም። በዛ ላይ ደግሞ ይሄ ረጃጅም በቃ ዝም ብሎ የሚጣሉ እንደምንም የሚጣሉ ኳሶችን የሚያወርድበት መንገድ፣ ታግሎ የሚያቆይበት መንገድ፣ ደቂቃ የሚገዛበት መንገድ፣ የፊትነስ ኳሊቲው ከጉዳት የራቀ መሆኑ አርሰናል ነፃ እንዲሆን እንዲያስብ አስችሎታል። በዚህ እድል ውስጥ ትሮሳድ ይጠቀማል፣ ሳካ ይጠቀማል፣ ወይ ማዱኬ ይጠቀማል፣ አሊያም ኤዜ ይጠቀማል። ሌሎች ተጫዋቾች ከ20 ደቂቃ ተጫዋቾች በሼሪንግሃምና ሶልሻየር ደረጃ ነው እኔ ጂሰስ እና ከሃርቫርስን ማያቸው ድልም ተሰጥቷቸው እንኮ ገብቶ ታያቸዋለህ። 90 ደቂቃ ደፍረህ እንደው ግቡ ብለህ ከዮከሬስ የምታወዳደራቸው አይደሉም። እና ዮከሬስ በመጨረሻ ለእኔ ፍቅር የሚጠራጠሩትን አሳምኗል። ሳይሰጠው ከ20 በላይ ጎል ደርሷል። ይሄ ተጫዋች በየ90 ደቂቃው 2-3 ጣጣቸውን የጨረሱ ኳሶችን አሁን ይሄን ካፔ እኮ ጣጣ የጨረሰ ኳስ አይደለም። ጥሩ ሴንተር ነው የሚባለው አይደል? በጣም ቆንጆ ኳስ ነው። ያን ኳስ ለማግባት ደግሞ ከባድ ነው። እንደ ዣቪ ኢኒየስታ አትጠብቅም አይደለ? ያንን ከኤዜ ከኦዴጋርድ ነው የምጠብቀው። ግን ቆንጆ ሴንተር አድርጎለታል። ከቀኝም ከግራም እንደዚህ አይነት ኳሶችን ደጋግሞ ቢያገኝ ነው የምልህ ዮከሬስ 35 ጎል ይደርስ። በነገር ላይ ፍሬም ይሄ ሁሉ የሚሆነው ደግሞ አንድም የፕሪሲዝን ተሳትፎ ሳይኖረው አርሰናል ቀጥታ ነው የተጣደው። ፕሪሚየር ሊጉ ላይ የተጣደው፣ ጨዋታዎች ላይ የተጣደው። ይሄ ሁሉ አለበት። ከቡድኑ ጋር ያለውን ውህደት ለመፍጠር ጊዜ አልነበረውም። ግን በአጠቃላይ አሁን ቀስ በቀስ የሚተቹትንም ጭምር እያሳመረ ነው። ሚኬል አርቴታም አይታችሁታል ኤምሬትስ ላይ የነበረው ሪያክሽን። ስለ ቪክተር ዮከሬስ እናገራለን ምንም አልናገርም ብሏል። እና አርሰናል ይህንን ተጫዋች ማግኘቱም ጭምር ሃላንድን ሲያገኝ ማንቸስተር ሲቲ የአውሮፓ ቻምፒየንስ ሊግን ፍጻሜ አሸንፏል። ተመሳሳይ ሊሆን ይችላል። በጣም ወሳኝ ዝውውር፣ ቁልፍ ከሚባሉ ዝውውሮች መካከል አንዱ የቪክተር ዮከሬስ ጉዳይ ሊሆን ይችላል። እና አርሰናል የሚገባውን እና ደግሞ እስከ ዛሬ የተቸገረበትን በታሪክ 2 ጊዜ ለአርሰናል የሚመጥነው አይደለም። 2ኛው ብቻ ፋይናል ነው። አንድም ዋንጫ የለውም። አሁን ብዙ ታሪካዊ ነገሮችን ሊሰራ የሚችልበት ትልቅ እድል እንዳለው ማመን ይቻላል ማለት ነው። በዚህ ወደ አንድ ምናልባት ፍቅር ከአርሰናል ዲፌንስ ጋር በተያያዘ ወደ ፔጄ እናቀናለን። ከአርሰናል ዲፌንስ ጋር በተያያዘ ቬንገር የተናገሩት በኤን ስፖርት ላይ ሰሊባ፣ ማጋሊሽ፣ ካላፊዮሪ ያው ቲምበር አልነበረም፣ ዋናው ኮከብ ነው። ቤን ዋይት፣ ራሱ ስኬሊ በዙቢሜንዲ ሚና ላይ አርቴታ አዲስ የጨመረው ቫሊዩ ማለት ነው። ተጫዋቾቹን ቨርሳታይል ማድረግ ከቻልክና ነፃነት ከሰጠህም አርሰናል ሌላ ኳሊቲ እንዳለው ማሳያ። ነምበር 9 ምን ያህል ዋጋ እንዳለው ዮከሬስ ምስክር ሰጥቷል። ዴብዝ፣ አንድሪያ ቤርታ ያ200 ሚሊዮን ዩሮ 9 ግዢዎችና የሰፋው ዴብዝ አርሰናልን ከ20 ዓመት በኋላ ለቻምፒየንስ ሊግ ፋይናል አድርሷል። ግን ሻምፒዮን ቡድኖች ቀለማቸው ተከላካያቸው ነው። ትናንትና ፔዤ በማጥቃት ውስጥ መከላከል፣ ኳስ በመያዝ ውስጥ መከላከል በጣም አለርትና ፎከስ የሆነ ቡድን መሆኑን እንመጣበታለን። ግን አርሰናል ሴት ፒሱ ብቻ ሳይሆን በጣም ወርክሬቷቸው ከፍ ያሉ የነቁ ለአመታት አብሮ በመጫወታቸው የተዋሃዱ ከግብ ጠባቂው ራያ ሚና ጋር የዲፌንሲቭ አፕሮቹ
የዋንጫው ቀለም ነው። በርህን ሳትጠብቅ አትሄድም። የፈርጉሰን በደንብ ሰርቷል። የአርሰናል ትልቁ ተስፋውን በፔዥ ጨዋታ ላይ መከላከሉ ነው። ትናንትና ትራፕን ያደረጋቸው ኤንሪኬ ቦታ ይሳብና ከጀርባ ያሉትን ቦታዎች ደግሞ አታክ ያደርጋል እና ኦፔሚካኖ ትተውት የሚመጡትን ቦታ በ3 ደቂቃ ውስጥ ነው ጎል ያገቡባቸው። አርሰናል እንዲህ አይነት ቡድን አይደለም። መከላከሉ ጥብቅ ነው። የዘንድሮ መከላከሉ ብቻ ሳይሆን በአጠቃላይ ሚኬል አርቴታ ባለፈው 3-4 ዓመታት የዊሊያም ሳሊባና ማጋሌሽ ጥምረት በጣም ድንቅ ጥምረት ነው። ያው እንደውም ጋዜጠኛው ሲጠይቀው ነበር ተከላካይ ዋንጫ ይሰጣል፣ ማጥቃት ጨዋታ ያሸንፍልሃል፣ ይህን እንዴት ታየዋለህ ሲለው ያው ፍጻሜው ላይ እንመለከተዋለን የሚል አጭር መልስ ሰጥቶ ተመለከትን። እኔ መከላከሉ ላይ በተለይ እኔ አርሰናል ጉዳት ስለሚያስቸግረው ነው እንጂ ሪካርዶ ካላፊዮሪ መከላከሉንም ማጥቃቱንም የሚሰራበትን መንገድ ተመልከተ። ሂንካፒን ጥሩ ላለማድረግ አይደለም። ሂንካፒ ከወገብ መልስ በጣም ድንቅ ተጫዋች ነው። ካላፊዮሪ ግን በጣም ኮምፕሌት የሆነ ተጫዋች ነው። አርሰናል እሱ ሲገባ ያለው መከላከል ደግሞ ድንቅ ነው፣ ማጥቃትም ይጨምራል። ቅድም ሚኬል አርቴታን የምንወቅስባቸው ነገሮች በአመቱ ሙሉ ስንወቅስባቸው አስቀድሞ ኤክስፐሪመንት ቢያደርጋቸው የማይልስ ሉዊስ ስኬሊ ጉዳይ ያላነሳ ነው። ኤፍሬም በእነዚህ 2 ጨዋታዎች ምን አይነት ፐርፎርማንስን ያሳዩ? አርቴታ ጋር የሚመጡ ጥያቄዎች በቃ አርቴታን ነው የምጠይቀው። ይሄ ተጫዋች ነበረ እኮ አመቱ ሙሉ ዙቢሜንዲ እንደዚህ አይነት ዋጋዎችን ሲያስከፍል በቃ ቀይሩኝ ማለት ብቻ እስኪቀረው ድረስ ድካሙን ሜዳ ላይ ሲያሳይ ማይልስ ሉዊስ ስኬሊ ቦታው ላይ ነበር። አንዳንድ የእግር ኳስ ተንታኞች በቀጥታ የተጫዋች እዛ ቦታ ላይ መሞከር አለበት የሚል ሀሳቦችን ይሰጡ ነበር። አስቸጋሪው ጊዜ ጋር ሲመጣ ግን ፎርሙላውን አግኝቶታል። እኔ የፉላሙን ጨዋታ በአትሌቲኮ ማድሪድ ጨዋታ ላይ መድገሙ ራሱ ያስመሰግነዋል። ፉላም ላይ አንዳንዴ አርቴታ ሌሎች ነገሮችን ይቀይራል። ጥሩ ነገር ተመልክተህ በሚቀጥለው ጨዋታ ላይ ወደ ሴፍ ዞን የመመለስ ነገር ያደርጋል ብዬ ነበርና ዊኒንግ ቲም አይቀየርም የሚለው ብሂል አትሌቲኮ ማድሪድ ላይ የፉላሙን አሸናፊ ቲም ይዞ የመምጣቱም ድፍረቱ እኔ መመስገን አለበት የሚል እምነት አለኝ። ከዛ ቀጥሎ እንግዲህ ወደ ትናንቱ ጨዋታ እንመጣለን። ኤፍሬም የሽናይደር መቀባጠርስ ሽናይደር ዝጉት ለአውሮፓ እግር ኳስ ማህበር 35ኛው ደቂቃ ላይ ማክሰኞ ነው ይህንን አስተያየት የሰጠው። የእግር ኳስ እኮ ማጥቃት ብቻ አይደለም። የአርሰናልና አትሌቲኮን ጨዋታ አስተያየል ትናንት እኮ መከላከል ነበር። አዎ ትናንት ምን እንዳል አልሰማሁትም። ማክሰኞ ቀን ግን ሽናይደር በጆዜ ቡድን ውስጥ እኮ ፍቅር በሌላ የጨዋታ ቀለም ጆዜ ባርሴሎናን አቆመው ሲበሉ ዋናውን ሰው ነበር። ከነቅጣት ምቱ በጣም ጎበዝ ተጫዋች ነው። ሆላንድ እንደውም ባለንዶር ማንሳት አለበት እኮ ይባል ነበር በዛ ጊዜ። እኔ ከስሎትና ከቴና ጋር መሰለ የሚውለው ምን ለማለት ፈልጌ ነው። የአርሰናልና አትሌቲኮ ጨዋታ 35ኛው ደቂቃ ላይ የአውሮፓ እግር ኳስ ማህበር ቢያቋርጠውና የነገዎቹ ተጋጣሚዎች ያለው ፔጄና ባየር ሙኒክን ለፋይናል ማጫወትና የአውሮፓ እግር ኳስ ማህበር ያለበት በጣም ከመከላከል ስልታቸው ከጨዋታ ስታይላቸው አዝናኝ አይደለም በሚል ነው የተቸው። ግን እኔ አትርሱኝ ይመስለኛል። በነገር ላይ አሁን ባለፈውም አንስቼዋለሁ ስለ ጂሚ ካራጋር ስናነሳ አንተም በሰራው ፕሮግራም ላይ ስለ ሮይኪን ሌሎችም ተንታኞች ስናነሳ አሁን ሚዲያዎቹ የቀልብ መሳብ ትርምስ ውስጥ ነው ያሉት ይመስላል እና የቀድሞ ተጫዋቾች ትልቁ ገበያቸው ሚዲያ ላይ መገኘት እየሆነ መጥቷል አለሁ ማለት። ስለዚህ የተሻለውን ኦዲየንስ መሳብ የተሻለውን አነጋጋሪ የመሆን ጉዳይ እያሰብክ የምትሰጣቸው አንዳንድ አስተያየቶች ከዛ ደግሞ ሄድ ላይ ይሆንልሃል። እንደዚህ አይነት ፉክክር ውስጥ ያሉ ይመስሉኛል። አሁን ትናንትና ጂሚ ካራጋር ፓሪስ ሰን ጀርመን ከዶርትመንድ ባደረጉት ጨዋታ ላይ ኤንሪኬን ተችቶት ነበር ኤፍሬም እና ቀጥታ ናስር አልከሊፋን እያናገሯቸው ስቱዲዮ ውስጥ ሚካ ሪቻርድስ አንድ ነገር ተናገረ። ካራጋር አፉን በመክፈቱ ቃል በቃል እንዲህ ያለው አፉን በመክፈቱ ምክንያት ኤንሪኬ አልቀርብ ብሏል እኛ ፕሮግራም ላይ እና ባኮትን እንዲቀርብልን አድርጎ አይነት ነገር ጠየቃቸው። በአጋጣሚ ኤንሪኬ ከጎን ነበር፣ ቀረበ። ከዛም ጂሚ ካራጋር ይቅርታ ጠየቀ። ያኔ ለተናገርኩት ነገር በጣም ይቅርታ ምናምን አለው። ይቅርታ መጠየቅ የለብን ብሎ ተናገረ። እና ምን ልል ነው አንዳንዴ ያው የተለየውን ነገር መናገር አብዛኛው የግድ ሁሉም ሰው እግር ኳሱን ስለሚያየው እኔ ምን የተለየ ነገር ላውጣ በሚል አላስፈላጊ ነገር ይዘህ ትወጣለህ። ወጥነት የሌለው አቋም የሌለው የጸና ነገር ያልሆነ አንዳንዶች ደግሞ ተጫዋችም የነበሩ የማይመስሉ ራሳቸው ተጫዋች ቅድም እንዳልከው አሁን
ሽናይደር በትልቅ መከላከል እስካሁን ድረስ ይተነተናል እኮ የጆዚያ ባርሰሎናን ያሸንፉበት መንገድ ያ መከላከል እኮ ትልቅ ማስተር የጨዋታ ማስተር የሆነ እኮ ይተነተናል። እዛ ውስጥ ቁልፍ የነበርክ ሰው ተጫዋችነትን ረስተ ደግሞ አሁን በፑንዲትነት የተለየ ነገር መናገር አለብኝ ብለህ መንደርደር የለብህም። ለአርቴታና ለኤልቹሎ እንደ ሌሰን ነው ያ ቡድን በነገራችን ላይ ዲፍረንት ነገር ይፈልጋል። መጫወቱን ማጥቃቱን ጎል ማስቆጠሩን እኮ እንደሚችሉ አሳዩን እኮ። ቀለሙ ደግሞ ሁለት አይነት መሆን አለበት። ማጥቃት ከቻልክ መከላከልም እንዳለ ምክንያቱም ያለ መከላከል ማሸነፍ ደግሞ እንደማይቻል ፔጄ ትናንትና ምስክር በቅድ መከላከል ከ33 የጎል ሙከራዎች ጋር 6 ኦን ታርጌት ተካፍለው 12 በጋራ መከላከል ፎከስ የጨዋታ ዓላማ ማሸነፍ 90 ደቂቃው በኋላ ሌላ መልስ ስለሌለው ፔጄ ማርኪኒዮስ ከተባለ ሊደር ጋር እነ ፓቾ የመሳሰሉ ኮሎምቢያን ሜንዴዝን ይዞ በቅድ የሚጫወት በኡፓኩማኖ ወይ ኦፕ ሜካኖ እንበለው ስሙ ይቀርልልና ምን ያህል ከኩናቴ ጋር ነው ያደረው ነው የመሰለኝ ነኝ ለምሳሌ የመደናበር ጥግ ነበረው። ያንን እድል ክቫራ ተጠቀመ። ባየር ሙኒክ መልሶ ጎል ለማስቆጠር ዋጋ ነው የከፈለው እርሊ በመቆጠሩ ምክንያት ፍቅር። ፔጄ ግን ጭራሽ ጎል ካገኘ በኋላ በመልሶ ማጥቃት ሲወጣ አደገኛ ነው። ምስጋናን ለኑዌር ሲከላከል ደግሞ ከነ ቪቲኒያ ጃኦ ኔቬስ ጋር በተለይ በማርኪኒዮስ ሊደርሺፕነት መከላከል በማጥቃት ውስጥ እንዳለ ኤንሪኬ ምስክር ሰጥቷል። ትናንትና በ3 ደቂቃ ውስጥ ነው ጎል ያስቆጠሩት ኦስማን ዴምቤሌ። የመጀመሪያው ጨዋታ ቀጥሎ ነው የሚመስለው ኤፍሬም፣ የመጀመሪያው ጨዋታ ቀጥሎ። ምክንያቱም በመጀመሪያውም ጨዋታ ላይ ፔዤ ሁለቱን ዋይድ መስመሮች የሚጠቀምበት መንገድ ክቫራ የማጥቃት እንቅስቃሴው መነሻ ነው። አንድ ተጫዋች ክሮስ ሲያደርግ በቀኝም በግራም ክሮስ ሲደረግ በፍጥነት የሚደርሱ 3-4 ተጫዋቾች አሉ። ዱዌ ክቫራ ዴምቤሌ የሚከላከሉ መሰሉ መጀመሪያ የተኮነ በሁሉም ተጫዋቾች ከነሱ ሀፍ በኋላ ናቸው። በሎ ብሎ ካፈግፈ ፔናልቲው ጋር ኦፔሪካኖ ታህ የምትለው ተከላካዮችን በሙሉ የፔዤ ግብል ላይ መጡ። ኳሱ ከመሃል ለክቫራ ተሰጡ፣ ሴንተር ተደረገ፣ ዴምቤሌ ጨረሱ። 5-4 እያለ ባየር ሚኒክ 1 ጎል ነበር የሚፈልገው። በ3 ደቂቃ ውስጥ ባየር ሚኒክ 2 ጎል ቢያንስ እንዲፈልግ አስገድዶ 90 ደቂቃ ወሰዱት ሳያገባ 2 ጎል ለማሸነፍ ከሆነ 3 ጎል ኤፍሬም አቻነት እንኳን ጨዋታውን ለማስቀጠል በትንሹ 2 ጎል እንዲፈልግ ቀመር ማለት ይሄ ነው። ከዛ በኋላ ሉዊስ ኤንሪኬ ምንድን ያደረገው ዲፌንሲቭ ሼፑ አንድም ሰዓት ላይ አይዛነፍም ነበር። ከቅድም ማርኪኒዮስ አለ፣ ፓቾ አለ፣ በጣም ድንቅ ነበሩ። መስመር ላይ ሜንዴስ ያው ያቺው በቢጭ በቀይ ካርድ መውጣት ነበረበት የሚለው አከራካሪ ነገር እንዳለ ሆኖ መስመሩን ለቆ አይወጣም ነበር በብዛት ኮምፓክት ዲፌንሲቭ ሼፕ ነበር። ፕሬስ ሲያደርግስ በሚድ ብሎክ ነው ፕሬስ የሚያደርገው፣ መሀል ላይ ነው የሚከላከሉት። እንደ በጣም ወጥተው ለመጫን አይፈልጉም ነበር፣ ምክንያቱም አድቫንቴጅ ነበራቸው፣ 2 ጎል አድቫንቴጅ ነበራቸው። ከዛ በኋላ የሚያደርጉት ነገር ግን ለእኔ ኳስ በያዘ ቁጥር አደገኛው ቡድን ለእኔ ፔዤ ነበር። እንደዛ መሆኑ በፖሴሽን ባየር ሚኒክ ነው የሚበልጠው፣ ብዙ ኳስ የሚይዘው ባየር ሚኒክ ነው። ግን በቀጥታ ወደ ግብ ክልል ሲሄዱ አደገኛው ቡድን ፔዤ ነበር። ማኑኤል ኑዌር ስንት ኳስ ነው ያዳነው? የዱዌን ኳስ የክቫራን ኳስ ስንት ኳስ በሄዲንግ ደግሞ ያቺ ዣኦ ፔድሮ የመታት ኳስ ያለቀላቸው ኳሶችን የፈጠሩት ፔዦች ናቸው። በጣም ኩዊክ የሆነ ትራንዚሽን አላቸው፣ መከላከላቸውን አይለቁም። መሀል ላይ ድንቅ ሚድፊልደሮች ናቸው፣ መሀል ላይ ነው ፕረስ የሚያደርጉ እና ባየር ሚኒክ ለእኔ ትናንትና የሆነ አንደኛ የሚገመት ቡድን መስሎ ታየኝ ኤፍሬም። ሉዊስ ኤንሪኬ የባየር ሚኒክ አደጋዎችን አውቋቸዋል። በቃ ኬን እንዴት ኳስ እንደሚደርሰው፣ ዲያዝና ኦሊሴ እንዴት እንደሚያዙ በደንብ ዲፋይን አድርጓል። ከዛ በኋላ ባየር ሚኒክ ሀሳብ አጥሮት ነበር። ኢቨን ጆሹዋ ኬሚች የተቆራረጡ ነበሩ፣ ኳሶች ይቆራረጣሉ። ሴንተር ሲደረጉ ሲሻሙ ኳሶች አይደርሷቸውም። መጨረሻ 94 ደቂቃ ለፍተው ነው አንድ ኳስ ያስቆጠሩ። በዛ ላይ እንደ ኡፓሜካኖ አይነት ተጫዋቾች አሉ በጊዜ የሚደናበሩ። እስኪወጣ ድረስ እኮ የራሱ የባየር ሙኒክ ተጋጣሚ ይመስል ነበር ይሄ ተከላካይ። እንደውም ዘንድሮ እኮ ተሻሽሏል። በብዙ ጨዋታዎች ላይ ጥሩ ነበር። ትናንት ልክ አልነበርም። አንደኛ
አግሬሲቭ የሆኑ ድሪብለሮች ናቸው የፔዤ ተጫዋቾች። አሁን ክቫራ ለእኔ ምን አይነት ድንቅ ተጫዋች ነው። ከኳስ ጋር ፍጥነቱ የሚራምድ እኮ አይመስልም፣ ግን አይደርሱበትም ተከላካዮች። ኤቭሪ ታይም ኳስ በያዘ ቁጥር አደገኛ ነገር ይፈጥራል። ኦስማን ዴምቤሌ እንደዚህ አይነት ተጫዋች ነው። ድዌ እግሩ ላይ ኳስ መንጠቅ በጣም ከባድ ነው። በጣም አጫጭር አማካዮች ግን ደግሞ ኳስ የማይለቁ ወርክሬታቸው ከፍተኛ የሆነ ይሄን ነው ሉዊስ ኤንሪኬ የፈጠሩ በፓሪስ እና በኋላ አልከሊፋም ሲናገሩ ነበር። አልከሊፋ የምድራችን ምርጡ አሰልጣኝ እሱ ነው። እውነት ነው። በፓሪስ ስለቀየረው ነገር አይደለም አሉ። በፓሪስ ሰንጀርመን ስለቀየረው ነገር ሳይሆን በእግር ኳስ ውስጥ ስለሚከውናቸው ዲቴሎች፣ ጥቃቅን ነገሮች ሲባል ሉዊስ ኤንሪኬ አሁን የምድራችን ምርጡ አሰልጣኝ ነው አለ። በመጨረሻ ቴሪ ኦንሪ አንድ ነገር ተናገረ፣ ለእኔም የሚያስማማኝ ነው። አንድ ምርጥ ጨዋታ አልፈልግም አለ ኦንሪ። አርሰናል እንዲህ ተጫወተ፣ ጥሩ ተፎካከረ፣ ከፔዤ እኩል እንደዚህ ሆነ መባል በግሌ አልፈልግም። ማሸነፍ ዋንጫውን እንዲያነሳ ነው የምፈልገው አርሰናል አለ። እና የአርሰናል አቅም ደግሞ ትልቁ ነገር መከላከሉ ይመስለኛል። ኦፍኮርስ መከላከሉ ነው። ትናንትናው የፔዤ እና የባየር ሙኒክ ጌምም ያ ቪዲዮ አናሊሲስ በጣም ለአርቴታ ወሳኝ ነው። ደወይ ዲፕ የሚቆሙት እነማን ናቸው? በመልሶ ማጥቃት ወጥተው የሚመለሱት ተጫዋቾች ወርክ ሬታቸው እና የፔዤ ኳሊቲ ዳይሬክት ፉትቦል ላይ ለዛም የሚሆን ደግሞ በጣም ሪያክሽን አርሰናል አለው። አንደኛው የጨዋታው ተስፋ እሱ ነው። እነ ሽናይደር እንደሚቀባጥሩት ዝም ብለህ እግር ኳስ በውብ ፉትቦል ብቻ የምታጠናቀቀው አይደለም። የትናንትናው ጌም እኮ በ2 ጎል ነው የተጠናቀቀው። ከሳምንት በፊት 9 ጎል አይተናል አይደል? 9 ጎል አይተናል። ለተመልካች ያዝናናል። አዎ ቢዩቲፉል ጌም ነው። ግን እግር ኳስ ማጥቃትን መከላከልም አለው። ኢንተር ሚላን እኮ እንዲህ ሊጫወት ፈልጎ ነው ኤፍሬም 5-0 በአውሮፓ ቻምፒየንስ ሊግ ፋይናል ተሸነፉ። ታንኪዩ እሱ ነው ነጥቡ። ስለዚህ በጥብቅ መከላከል ምን ማለት ነው? ኢንተር የማይችለውን ከፔዤ ጋር ከፍቶ ተጫወተ። የዋንጫ አልመሰለም ያ ጨዋታ። ፋይናሉ በጣም 5-0 ነበረ። ስለዚህ የአርሰናል አፕሎች ዲፍረንት ነው ይሆናል ተብሎ የሚጠበቀው። አዎ እንደ አትሌቲኮ እንኳን አይሆንም። ምክንያቱም አትሌቲኮ የማጥቃት ኳሊቲ የለውም እኮ። ፋይናል ሰርዱ ላይ ግሪዝማንም አልቫሬዝም እንኳን አልቻሉም። ፍቅር ተቀይረው እኮ ነው የወጡት። የለወጣቸው ምንም አላመጡም ከነ ሳሊባ ፊት ከነ ቢግ ጋቢ ፊት። ግን የዲፌንሲቭ ኳሊቲ በጣም ዋንጫዎችን እንደሚያመጡ ትልልቅ የሻምፒዮን ቡድኖች መልክ ከመከላከል ቅርጻቸው ነው የሚጀምረው። የመከላከል ቅርጻቸው በጣም የተደራጀ መሆኑን ፔዤ ራሱ ምስክሩ በማርኪኒዮስ እና ፓቾ ሜንዴዝ እና ሀኪሚ ነው። ትናንት ያውም ሀኪሚ የለም። ቪቲኒያ እና ጃኦ ኔቬስ እኮ ትናንትና ስለ ብዙ ፓሶቻቸው አይደለም የተወራው። ዲፕ ግን እያንዳንዷን ኳስ ይነጥቁ ነበር። ያውም አንድ ኳስ ያው ህጉ በየጊዜው ነው የሚሻሻለው። ቪቲኒያ ወደ ውጭ መጣ፣ ጃኦ ኔቬስ እዛው ፔናልቲ ላይ በእጁ ነካው። ቀጥተኛ ወደ ጎል ስላልሆነ ተጫዋቹ የኳሱ አቅጣጫ በተቃራኒ ወደ ፔዤ ግብ ክልል ቢሆን ኖሮ ፔናልቲ ነበር። አይደለም የተመሳሳይ ተጫዋቾች ከመሆናቸው አንጻር ነው ፔናልቲ ያልተሰጠው። ሜንዴዝ ግን በእጁ ያስቀራት ሁለተኛ ቢጫ ምንም እሱም ሌላ ቀይ ካርድ ነበረ። ያው ዳኝነት ቫር ራሱን የቻለ ጥያቄ ነው። ይህን ሁላ ማሸነፍ ያስፈልጋል። ፓሪዚያኑ ከመድፉ፣ አርሰናል ከፔዤ፣ ኤንሪኬ ከአርቴታ የመድፉ ከዋክብት ከፔዤ ከዋክብቶች የሚኖረው ጨዋታ ግንቦት 22 በአውሮፓ ቻምፒየንስ ሊግ ድሪም ፋይናል ይጠበቃል። ፔዤ ከገበሬዎቹ መናኸሪያ ሊግ እንዳልመጣ ማሳያ ነው የሚጫወትበት መንገድና በጣም ከፍታውን ስታይ ሚዲያዎች የሚያወሩትና ዴሊቨር ያደረገው ኤንሪኬ ትልቁ አሰልጣኝ መሆኑ ምስክር ነው። አርቴታ አልጋ ወራሹ ለመሆን እየተጋ ነው። ፍቅር ለዓለም እግር ኳስ ምርጡ አሰልጣኝነት ቆንጆ ከልብ እናመሰግናለን። ታላቁ የኢትዮጵያ መድን ድርጅት፣ አቢሲኒያ ባንክ፣ ዴች ገዳ ቆርቆሮ፣ ኖራ አዲስ ቁርጥና ክትፎ ሀያት 49 ላይ ይገኛል። አምሮ ደምቆ፣ ባቢ ኢንዶሚ ስፖንሰሮቻችን ናቸው። ከልብ እናመሰግናለን። ዲጄ ኪንግስተን ኪንጎ ይቀጥላል ከባልደረቦቹ ጋር